የምንገኘው አርባ ምንጭ ነው ስለሚቻል ሰው ወንድም አገኝ አብሮን ቡና ይጠጣል። እንዴት አደራችሁልኝ? ቀን 9 በስመ አብ አም ሶ ኤክሳይትድ አክቹሊ በጣም ተናድጃለሁ ትናንትና ማታ። ምክንያቱም ሞጆ ላይ የሰራሁትን ቪዲዮ ኤዲት አድርጌ ጨርሼ ምናምን ከዛ ቦታ ላስለቅቅ ስደለት ተሳስቼ አብሬ ገለጥኩት። ምን አቀረ ማለት ነው። ሞጆ ላይ የሰራሁት እያንዳንዱ የደከምኩለት ቪዲዮ ኤኒዌይስ አርባ ምንጭ ገብተናል። ቅዱስ ዳንኤል እባላለሁ። 1475 ቦታዎችን ትራቭል በማድረግ የኢትዮጵያን ባህል፣ ትውፊት፣ እሴት ለማሳየት የምንቀሳቀስ ሰው ነኝ። ለማንኛውም ዩ ጋይስ ምን ነበር ልላችሁ የነበረው? አርባ ምንጭ ገብተናል። በጣም ቤንግ የሆነ ብሎግ እንሰራለን። ያረፍኩበት ሩም ይህንን ይመስላል። በጣም ጸዴ ሩም ነው። ዩዚ ስፋቱን እያያችሁ ነው። አይካን ላይክ እንደፈለኩኝ መዝለል መጨፈር ይችላለሁ። ነው ኤኒዌይስ አም ሶ ኤክሳይትድ ዛሬ። ምክንያቱም አርባ ምንጭ በጣም ብዙ ዓመት ስመኘው የነበረ ከተማ ነው ለማየት ጨክኜ ወስኜ መጥቻለሁ። ሸራብቱ ሰፖርት እያደረጋችሁ ላላችሁ፣ ጆርኒ እንቀጥል እያበረታችሁ ላላችሁ፣ ከዜሮ በጀት ያንን ጥቁር ሹራብና ጨርቅ ሱሪ ለብሶ ከመጀመር ጀምሮ በአልባሳት፣ በትራንስፖርቴሽን፣ በሚያስፈልጉ ግባቶች፣ በማረፊያ ከቨሬጅ እያደረጋችሁ እዚህ ላደረሳችሁኝ እናንተ ቤተሰቦች ይመቻችሁ፣ ያልፍልናል ትላላችሁ። 1000 ምናምን ቦታ ከዞርኩ በኋላ ጆርኒ እንግዲህ የምስጋና ፕሮግራም እናዘጋጃለን። ኤኒዌይስ ሻፕ ቱ ዩ ኦል። ዛሬ አርባ ምንጭ የምናደርገው ምንድን ነው እንግዲህ አዞ እንበላለን ነው የሚባለው። በኢየሱስ ሰው አዞ እናበላለን። በጣም ቤንግ የሆነ ውሎ እንውላለን። ኤኒዌይስ እዛ ቦታ እንገናኝ። ምን ቀናችን ነው የሚባለው? ሁለተኛ ቀናችን ነው። ትላንትና ገብተናል። ይሄንን ማሳያየ ትንሽ ዝም ካላችሁ ቆሜ ምናምን ልቀርጽ ይችላል። አዞ እርባታ ስንት አዞዎች ይኖራል? አርባ ምንጭ ነው ያለ ነው። አርባ ምንጭ ላይ የአዞ እርባታ እንግባ። እሺ፣ የአዞ እርባታ ሙዚየም ነው ይሄ። ይቻላል እሺ በድጋሚ በአርባ ምንጭ የሚገኘው የአዞ እርባታ ተገኝተን አዞ ስንት ዓመት እንደሚቆዩ፣ እንዴት እንደሚፈለፈሉ፣ በአፍሪካና በኢትዮጵያ ምን አይነት የአዞ ዝርያዎች እንዳሉና ከስንት ዓመት እስከ ስንት ዓመት ድረስ ለእርድ እንደሚበቁ በአስጎብኚው በኩል ሲነገረን ቆየ። እኛም እንደምታዩት እንግዲህ እዚህ ጋር ያሉትን የአዞ ጭንቅላትና የዘንዶ ቆዳ እያየን ጉብኝታችንን ቀጠልን። በጉብኝታችን ጊዜ እንደተነገረን ከሆነ አዞዎች እስከ 120 ዓመት ድረስ የሚቆዩ ሲሆን የሚፈለፈሉት ደግሞ በእንቁላል በመጣል ነው። ሴቷ አዞ አሸዋማ አካባቢ ቦታ በመሄድ እንቁላል በመጣል እስኪፈለፈሉ ድረስ እንክብካቤ ታደርጋለች። ከዛ በተፈለፈሉ ጊዜ በርከት ያሉ አዞዎች ይወለዳሉ። እዚህ ጋር የምታዩቸው ደግሞ ዘንዶዎች እንግዲህ አጥንታቸውና ቆዳቸውን ለየብቻ አድርገው ነው። ከዛ በኋላ ደግሞ ስላለው የአዞ እርባታ በደንብ ሲያስረዳን ቆይታ አድርጓል። ከዛ ቀጣይ ያደረግነው ወደ ጥንቸል እና ኤሊ ጉብኝት ነበረ። አዞዎች
120 ዓመት ይቆያሉ ተባለ እና አክቹሊ አርባ ምንጭ ያሉ ብቻ አይደሉም አዞ በባህሪው ያ በተፈጥሮ ይሄ ማለት እኮ ልክ እኔ ስወለድ ያየሁት አዞ እኔ አርጅቼ 60 ዓመት ላይ ሌላ ልጅ ወልጄ ተወልዳ ልጅህም 60 ዓመት ደርሳ ታይዋለች። ሰላም ያ ይሄ ብቻ አይደለም። ዛሬ ሰፋፊ ከተማ ላይ እያረቡ የሚሸጡ እናቶችና ወጣቶች ተፈጥረዋል። ይሄም ጥቅም ነው። ሌላ ደግሞ ትልቅ ጥቅም አላት። የምርምር ትልቅ አውታር ናት። ዓለም እየተመራመረ ያለው በአይጥና በጥንቸል ነውና ጥንቸል ዘርፈ ብዙ ጥቅም እያላት ያላየናት እንስሳ ስለሆነ ከዚህ በኋላ እናንተም እንድታያት ጭምር እጋብዛለሁ። ጉዳቷ ካላበላናት ካላጠጣናት ትቧጭራለች። ከዛ ውጭ ፍቅር የሆነች እንስሳ ናት። የቆይታ ዘመኗ ከ7 ዓመት እስከ 12 ዓመት። ከዛ በኋላ ይህችን ዓለም ትለየናለች ማለት ነው። እዚህ ጋር የምታዩት ኤሊዎች አሉ። ኤሊ በዓለማችን 360 አይነት ዝርያዎች አሉ። በሀገራችን ግን 3 አይነት ዝርያ ነው ያለው። ኤሊ ራሱን የሚከላከለው ወደ ውስጥ በማድረግ በመንከስና በመሽናት ነው። ኤሊ ሳርና ቅጠላቅጠል ተመጋቢ ነው። እድሜ ጠገብ እንስሳ ነው። ከ80 ዓመት እስከ 150 ዓመት በላይ መኖር የሚችል እንስሳ ነው። ኤሊ በእንቁላል ነው የሚፈለፈለው። በአንድ ጊዜ ከ14 እስከ 40 እንቁላል ይጥሉና በሞቃታማ ቦታ ላይ ከ3 እስከ 4 ወር ቆይቶ ይፈለፈላል። ሲፈለፈል የለበሱት ልብስ ጭምር አብሮት የሚፈለፈል አብሮትም የሚያድግ እንስሳ ነው። ኤሊና ጥንቸልን እዚህ ያገናኘንበት ትልቅ ምክንያት አለው። ሁለቱም ሳርና ቅጠላቅጠል ተመጋቢ ስለሆኑ ነው። እኔ ጋር እግዚአብሔር ፈቅዶላችሁ ሳርና ቅጠላቅጠል ተመጋቢዎች ብቻ ለማዳመጥ በመምጣታችሁ እያመሰገንኩ ቀሪውን ደግሞ ከሌሎች ወንድሞቼ ጋር እንድታደርጉ ጋብዛለሁ። ከኔ ጋር ያለ ፕሮግራም ጨርሰናል። እናመሰግናለን። ጥያቄ ካላችሁ እቀበላለሁ። ከሌለም ይኸው ህጻናት አሉ ማየት ትችላላችሁ። እሺ ተከምናችሁ ካሜራማን እሷ ነበር መስራት። ኦኬ እሺ ይሄን ካልኳችሁ ወደ ጥቅማቸው ምግባ። ስጋቸው ይበላል። እኛ ሀገር ግን አይበላም። ቆዳቸው ለሰርጀሪ ክር ጸጉራቸው ቁስል ላይ ሰላም ቤተሰቦች እንዴት ናችሁ? ዛሬ የምንገኘው በአርባ ምንጭ ነው። አርባ ምንጭ እዚህ ያሉ ጥንቸሎችና ኤሊዎችን እናያለን። አዞ እርባታ ያለበት ቦታ ላይ ነው የምንገኘው። እንግዲህ በቮይስ ኦቨር ገባላችኋለሁ እዚህ የተነገረንን ነገር አብራችሁ ቆዩ። ዛሬ የምንገኘው በአርባ ምንጭ ነው። ጥንቸሎች ባይዘ በጣም ምርጥዬ ነገር ናቸው። ፎቶ ግን ታነሽኛለሽ። አሪፍ አይቻልም። እስቲ እንችላለን ነገር ተዋውቀዋለሁ። ኤሊዎቹን ረሳኋቸው። በቃ እቺ ታረክባችሁ ስንገባ እነሱን ነበር እንዳለ። እሺ ቀን ጎቤ መጀመሪያ እኮ አላስገባም ብያችሁ የት አለ ትልቁ ግን? ኧረ ጀለስ ያው ጀለስ ይችያት ፈልሰስ ብላ። አሁን ይቺ ንግስት ናት፣ ሴት ናት። ደበቀው ጥንቸል ስታይ እየሮጠሽ ማለት ነው። አዞ ይዤ ፎቶ እነሳለሁ አለች። አዞ ይዘሽ ትነሻለሽ። እሱ ቤተሰብ ነው፣ እሱ አይነካኝም እንኳን። እሺ እሺ። እንትኖች ጅግራ ናቸው። ጅግራ እንቁላሉ ስጋው ልክ እንደ ዶሮ ነው፣ ይመገባል። እሺ ይበላል ማለት ነው። ይበላልና እነዚህ ራሳቸውን ደግሞ የሚያባሉ በእንቁላል እነዚህ እንቁላል ይጥላል። ልክ እንደ ዶሮ ነው። በየቀኑ ነው እንዲህ ውጪ ላይ እንደዚህ ይቻላል እንዴ? ውጪ ላይ ያዙ ኢንኩቤተር ነው። ጫጩት አዞቹ ማቆያ ማሳደጊያ ብዙ ጊዜ ከዋንጫዎቹን አባነሳ ማጅራቸው ለይዘትነት ለዚህ ከተፈለፈለ በኋላ ወደ ኢንኩቤተር ይገባል። ጫጩት ማቆያውስ ማለት ነው 1000 ስንት ነው? 1400 ጫጩት አለ። ያ ማለት 1400 እንትኖች ይኖራል አዞ ሲወለዱ እና አንዱ ቅድም ታስከሽ ብላኛለች እና ዛሬ አዞ ይዘሽ ትነሻለሽ።
እግደለኝ በህይወት እያለ አዞ በህይወት ያለ አዞ ደበርኩ እንዴ ሙቺ እኮ ቀላል ነው መልሽ በሰላም እንድንወጣ ትፈልጋለህ ስለዚህ መያዝ አለበት ግድ ነው ሶ ፎቶ ማነሳት ሜሪ ዛሬ ውስጥ ገብቼ ነው ግን ከተነሳው አይቀር ገንዳ ውስጥ ገብቼ እየበሉኝ ምናምን አይሻልም አይሻልም ምን እንትን ማለት ካልቀረ ክብራን እና ክብራን ልጆቻችን ጥንቃቄ ድምጽን ቀንስ እኔ እኮ ግን ጮክ ብዬ ነው የማወራው ማንኛውም ነገር ወደ ምን እንዳለመጣል በጎብኝን ቦታ ውጪ ወደ ሌላ ክፍል አለመግባት ሜሪ ነይ እጅሽ ላይ በአጋጣሚው ዛሬ ውሃ የሚቀርበት ነው በሳምንት ውሃው ለግዜ ይቀራል አሁን እሺ አታቸውን እግራቸውን አልፎ አልፎ አይገነጥል ይቆርጣል እንደዛ ያ ችግሮችን አደረሳል እና አሁን በማላቸው ደግሞ አንዳንድ አዞች አፋቸውን የከፈቱ ለዳይጀስት ሲስተም ነው አዞ እንግዲህ ምግቡን ዳይጀስት ማድረገው በፀሐይ ብርሃንና በኦክሲጅን ነው ተፈጥሮ እንግዲህ ተንቀሳቃሽ ምላስ እንደሌለ ማረጋገጥ ይችላል ኦኬ ያው ዛጌ ከፈተው አፉን የከፈተው በዚህ ሰዓት ካርቦን ዳይኦክሳይድ ያወጣረገና ኦክሲጅኑን ያደረገ ነው ይሄን ደግሞ ዳይጀስት ያደርጋል አዞ አስባችሁታል ምላስ የለው ዳይጀስት ሲያደርግ ደግሞ ግብ ብሎ ይበላና አፉን ብልቅጥ አድርጎ ና ይርግባና ፍጭልኝ እና ድጋሜ የቲክቶክ ቪዲዮ ምናምን ሰራለን እሺ ተመልሰን ዙም እያደረገ ምናምን እነዚህ ደግሞ እየቀነሰ ነው የሚሄደው ማለት ነው እዛ ጋር 8 አመት እዚህ ጋር 6 አመት ይታያችኋል 6 ሶ ዛሬ የምንገኘው እንዳልኳችሁ እዚሁ የአዞ እርባታ ውስጥ ነው ከ5 አመት እስከ 8 አመት ድረስ ምንድነው ቃሉ ጠፋበት ከ5 እስከ 10 ያው ለእርድ ይታረዳል ይደረጋሉ ከዛ ጀለስ ልትነቃቸው ነው ራስን እያዘጋጀ ነው ይዛችሁ እሱ በዘጋጋለ ያስኩኝ ይላል ራስ እያሟሟቀ ስለዚህ ከ5 እስከ 10 አመት ለእርድ ይቀርባሉ ቆዳቸው ምን ያገለግላል ሲባል ለቀበቶ ለዋሌቶች ሌላ ለምንድን ነው ያልኩት ለቦርሳ ጫማ ምናምን ያገለግላሉ ከዛ ውጪ ደግሞ የሚበሉት የራሳቸውንም ስጋ ይበላሉ ከዛ ግን አሳና ማንኛውም አይነት ስጋ ይበላሉ እና ሰው ዛሬ ከዚህ ግቢ የምንወጣው እነዚህን አዞዎች እንደ ወንድማዊ ስናቅፋቸው የተባረከውን ተቃቀፉ ኦኬ አዚህ ጋር ደግሞ ስንመጣ ወደ 2700 አዞች መካከል አሁን አነስ የሚሉት ትናንሾቹ እነዚህ ናቸው እነዚህ የ4 አመት አዞ ነው ከ4 አመት በታች የነበሩት እዛ ኢንኩቤተር ውስጥ ናቸው ትልቁ ደግሞ በዚህ በኩል 9 አመት አዞ አለ ስንት አመታቸው ላይ ነው በጣም ትልቅ ነው የሆነው ያው በጣም ደግሞ በጨመረ ቁጥር አዞ እድገታቸው እየጨመረ 140 አመት ከሞላ እስከ 700 ኪሎ ግራም እስከ 8 ሜትር ይረሳል እና እዚህ ጋር ላይ ሄዱ ወይ ላይ ታጠረው ከዚህ በፊት ጫጩት አዞቹ ማቆያ ማሳደጊያ እንዳይ ነበር በጣም ትናንሽ አዞቹ ደግሞ ሮጦ ማምለጥ አይችሉም እነሱን የሚያጠቁት ደግሞ አፍሪካን ፑሽግ የሚባሉት አሉ ወፍ ገብቶ ጫጩት አዞ ስለመመገብ ይሄ ደግሞ ሽቦ ከዚህ በፊት ጫጩቶቹ እዚህ የነበሩ ሰዓት ወፍ እንዳይገባ ጫጩቶቹ እንዳያጠቃ ተብሎ ነው አሁን ግን ጫጩቱ እዛ ኢንኩቤተር ግሪንሃውስ ስለተሰራ እዛ ያደጋል ቦታው ደግሞ ፍሪ ስለሆነ 9 አመት አዞ እዚህ ማደግ ይችላል አሁን 9 አመት ማለት አቅም አለ ምንም አደጋ እሱን ሊያጋጥም ሊደርስ አይችልም ወፍ ነው መጥቶኝ አያነሳም ትናንሾቹን ግን ወፍ ይመገባል እና በህይወት ያሉት አዞቹ እንግዲህ የምታዩት የሚጎበኙት አጠቃላይ እነዚህ ናቸው እንደዚህ ካደረገው ቀን ትቀልዳለህ በጣም የሚገርም ኤክስፒሪየንስ ነው አዞ እርባታ ነው ያለነው አሁንም እስቲ አዞ እርባታ ምን አለ መሰላችሁ ቅድም ያያችኋቸው ባይዜ አዞ ማለት ነው ምላስ ስለሌለው እኮ ቢውጥሽ ራሱ ማለት ነው ዳይጀስት እስኪያደርግ 5 ቀን ይፈጃል እና 5 ቀን አትሞቺም 5 ቀን አትሞቺም እንጂ 5 ቀን አትሞቱም ስለዚህ ተቆራረጣ አካል ይኖረኛል ሳልሞት ደስ ሲል ያታባው ወዴ ነው እየሄደ ያለው አሁን ዘንዶ ጋርና ውጭ ያለ ዘንዶ ውስጥ ሆነ ስለው ማለት ነው ምን እንዳለኝ ታውቃላችሁ ጸጥታ ይፈልጋል እና ምግብ አይበላም ጫጫታ ያለበት ቦታ ላይ አሁን ለዛ ነው ጫካ ውስጥ ለብቻ ቤት ሰርቶለት የተቀመጠው ቤት ተሰርቶለት ጫካ ውስጥ ምናምን ያለው እና አረ ቅድም ሳልነግራችሁ አዞች በሳምንት 2 ቀን ነው የሚመገቡት 2 ቀን ብቻ እኛ ቁርስ ምሳ መክሰስ እራት እንደዛም ሆነ ይርበናል እንጨቱን ሰው አልመሰለኝም ራሱ ልልህ እኮ ነው ማን አባቱ ነው የሚጮው ብሎ ልልህ እኮ ነው መድኃኒዓለም ረኔ እንደዛ አይነት ነገር እኔ ይፈራሉ እኔ አልወድም እና በጣም ቤንግ
ዘንዶ ነው ያልከኝ? ዝሆን እያልኩ አንዴ እርማት ዝሆን ያልኩት እንትን ነው ዘንዶ አዞ ሳይሆን ዘንዶ ነው። ይሄ ትልቁ ዘንዶ ትልቁ አይደለም ትንሹ ነው። ሰውነት ያለቀ እግዚአብሔርን መምጣት አልነበረብኝም። እቺ ትንሽ ናት ተባለ። ትልቁ ምን ሊሆን ነው? ስንት ዓመት አልከኝ? ችግና ገና የ2 ዓመት ዘንዶ። የ2 ዓመት ዘንዶ አንተ ተዋት። የ2 ዓመት ዘንዶ ሆነ ማለት ነው። ምን እንደሚያክል እንያ እስቲ እግሯን ልነካት። አሁን በየመንገዱ እግሯን ከነካን ትጫዋለች። በጣም ነው ትልቅ። አንተ ስማ ሙብሳ ረጉስ ሄዳይ ወይኔ ጉዴ ፈላ። ሲሳብ ደስ ይላል። እዚህ ጋር ያለው ምንድነው የተጻፈው? እስኪ ያሳያቸው። ዘንዶ ጸጥታ ይፈልጋል። ድምጽ ያረበሸው እጄ ረብሻል ብለሽ ምንድነው ይሄ? ስለ ዘንዶ ምናምን እንትን የተባለው? ስለ ዘንዶ መዋጥ ነው አይደለ? ሲያድጉ እቺ ግን አሁን አንገቷ ጠባብ ስለሆነ ነው ማትወጣው። ዶሮ ምናምን መዋጥ ይችላል፣ ግን ትጠመጠማለች። አሁን ዶሮ እና እቺ ሳይዟ እኩል አይደል? ሰው እንደምትመለከቱት አንዱ ቻሌንጃችንን አሳክተናል። ሃሌሉያ ማለት እየጠበቀ ነው። ምን ሳዞሬ ላጥቃው ነው። ምን ውስጥ ነው የገባሁት? በእናታችሁ ሰው አርባ ምንጭ ነው የምንገኘው። እንደምትመለከቱት ሲጀመር አፍን በፕላስተር አረባ ካነሰብህ አባቢ ሳይነሳ አንተ ራስህ ትነሳለህ። ቆይ ምን ነው የምንገኘው አርባ ምንጭ ነው ስለሚቻል ሰው ወንድም አገኝ አብሮን ቡና ይጠጣል ምናምን እና የምትመለከቱት እንትን 7 አመት ሆኗል ያልኩት 7 አመቱ ነው። ንቀት ነው እድሜውን ማትይዘው? ንቀት ነው እድሜውን ማትይዘው? አይ በጣም ፖላይት ነው። ዝም ብሎ እያየን አፉ ስለተያዘ ዝም ብሎ ያይሃል። ምን ያርግ? አይሆን እንዴ ከፍ አድርግ። አንተ እኔ ላንሳው። ቆይ ከፍ አድርገው። አረን ሳይሆን አዞን አንሳው። ወንድነት ይያያተናል። እነዚህ ይሄ ልጅ ነው በቃ አንተ ነስ እዛ ጋር በፕላስተር አፉ ታስሯልና ቀልድ በህይወት ላይ ቀልድ ማለት በፕላስተር አፉ ታስሯል። ፎቶ እኮ ላነሳሽ። አይ ላነሳለች ማለት እኔ መብት አልይዝም። እኔ አልይዝም። ቅዱስ ማርያም አልይዝም። እንደማል እንዴ አረ ፎቶ ላንሳሽ ግን ተይ። እኔ መብቴን አንተ አነሳለሁ። እኔ አይደለም አብረን አርባ ምንጭ ነው ያለ ነው። ያ አዞ እርባታ ገብተን እዚህ ጋር ይወላችሁ አዞ እየያዙ እየተነሱ ነውና ሜሪ እኔ አልይዝም ደገመችልም ማለት እና በጣም ነው ደስ የሚለው። በስማም እዛ ጋር ነው ያልሽኝ ቪዲዮ የሰሩት ከዛ ጋር ምናምን የሚገርም ቪው ነው ያለው። ቡና እንጋብዘዋለን፣ እንጠጣለን፣ ቡና እንጠጣለን ምናምን። ሌላ ምን አለ? ሌላ ያዞ ሾርባ ይጠጣል። አይ ቆይ ማነው ስሙ? አዞን ቡና ጠጣም ከኛ ጋር ይደብራታል። ሰማ እንደ ሐሳብ ሰማኝማ እንዴ አንተ በቃ ወሰንክ አይደል? ቆይ ሰማኝ ወሰን ሰማኝ ቡና አብራን አጠጣም የምር ለፎቶ እዛ ጋር ቁጭ አድርጋ ነው እኮ አየህ ፎቶ ታርሽ መነሳት ፍላጎት አላቸው። ምንድን ነው የምትገባበዙት? እኔ ስለከበደኝ ነው። ኪሎ ትልቅ ነው። ምን አለው ነው ባላ ሲሳይ የሚታጠብቃት አዘጋጀልን ለቡና። አይ ፎቶም ስላለብኝም ሰው ሜሪዬ ገብተሽ እስክታጡ ወዲኛ እያወራ ነበር። አይሽ በቃ እኔ ላይ ነው ፍርዱ ዞሮ። ማንኛውም በአርባ ምንጭ ከተማ የነበረን የዛሬ ቆይታ በአዞ እርባታ ላይ በጣም ቆንጆ ቆይታ አድርገናል። አይ ሆፕ ድምጽ ይሰማችኋል። ለማንኛውም ቀጣይ ደግሞ ነገ መለቅላችሁ ቪዲዮ የምንጭ ነው፣ አርባ ምንጭ የሚባለው ከኃይሌ ስር ያየ ነው። እዛ እንገናኛለን። የዛሬውን ቪዲዮ ለብዙ ሰው አድርሱላቸው። የተመቻችሁን ኮሜንት አድርጉ። ፒስ አውት